ተመሳሳይ ጾታ ጋብቻ መስርተው የተገኙ ሁለት ግለሰቦች መልኬ ስተይ ነበረው መልክ አፈር ሊበላው ነው። ምን ሆነ ነው መተየት ብቻ ጊዜ ማለት ነው። ስማኝ በግ ገሽቶት የመጣና የለፋ እንዳደለ ነገርኩ ምትኩ በቃ ቀጠሮ አለኝ ከችኳ ቀጠሮ አለኝ የማልሰርደው አልችልም። ኧረ አቶ ኪሩቤል ይኸውልህ ምገርመቻ ከቀጠሮ ያለው ነው። ይኸውልህ አይመቸኝም ዛሬ። አይ አባቴ አይ በቃ ይመች በቃ ይመጣሉ እንዴ? ቆይ አንቺ ሁለቱንም አንድ ላይ የምትቀጥራቸው ቆይ ልታፋጃቸው ነው እንዴ? አንቺ ምንድነው ታካብጁ? ካስፈለገ ደግሞ አንዱን ሰጥሻለሁ። ኧረ ዘው ይኸው መጣልሽ እንደማ እንዴ ናችሁ? እንዴት ነህ? ቆንጆ ወይ አለሽ ወንድምሽ ነው? ወንድሟን አይደለ? ወንድሟ ደላላ ነው። ይሄ ሰራተኛ ለጅ ላይ ምን አባ ደላላ ነው? ወንድሟ አይደለ? እንዳንተ ፍቅረኛዋ ነኝ እኔ። አንተ ማን ደላላው አይደለ? ፍቅረኛዋ ማን ነኝ? ፍቅረኛ አይደል እንዴ? ሰውዬ ከሰው ሚስት ላይ እጅህን አንሳ። ምን እንደማትለው ማን አንተ? ኧረ በቃ ደላላው ተረጋጉ በእናታችሁ። አንቺ ይኸውልሽ አላፊ እያልኩሽ አፋጅሻችሁ አይደለ? አንቺ ደግሞ አይገባሽም እንዴ? ሁለት ባላት ቀን አንዱ ቢሰበር በአንዱ ተንጠልጠል። ማን ነው ባላ? ዛሬ የሚፈታው እንዴ? አየሁት ኩይዛው ኩዩ። ኧረ ዛሬ እንኳን በበሩጣ ባጥራውንም ቁምላችሁ ኩይነት ወዳጅ ኩይነት ያራዳ ልጅ ናና አሁን ወደ አንበሳ ግቢ ምን አንበሳ ግቢ ያኔ ስታስር ደግሞ ዜና አልተቀበልኳችሁ። አሁን ሄደን እንቀበላችሁ ነው። ካልሆነ እከሳችኋለሁ። እንዴ እከሳችሁ በህግ ምናምን? አዎ ኧረ እባክህ ህግ ናት። ስንት ነበር ደሞዝ? ያን 140 ብር በጣም 140 ብር። አዎ ተው ህጉን አታድክሙ። ይኸው አንተ ወንድም 150 ብር 10 ብር ጨምሬልህ አሁን ሰርፕራይዝ አለ። እዛ ልውስድ በቃ ቆይ ሰርፕራይዙ ደርሳል። ከዛ በፊት በዚህ ቻውን ሄደ ሁለት እስር በለጭ እንገዛለን። ከዛ እዛ ላይ ደግሞ ሁለት ቦዘና ሽሮ ጋብዝሻለሁ። አለምሽን ነው ማሳይሽ ዛሬ በ50 ብር ሁለት ቦዘና ሽሮ ሁለት እስር በለጭ። አዎ ውስጥ መሆን መባረክ ነው። ውስጥ መሆን መመረጥ ነው። ቀስ እያለ ይገባል። በለጬ 5 ስታር ሆቴል ላይ በዝግ የሚቃም ጫት ነው። ቀስ እያለ ይገባል። እሺ ለክራሽ ሳይት ደምስ ያጫው ያንተ ብልግና እኮ ሳያት ደምስን የሰራሃት ስራ 15 ዓመት ሙሉ ይኸው እስካሁን ፈተነች። መሰረት መብራት ይኳሏ መታገባች። ይታይ እንግዲህ ፍቅር ነው። ምን ታረጋለህ? ፍቅር ነው። ሰርፕራይዝ የጋሽ አለማየሁ ልጅ ነው። እንዴት ነው ያደረው? ስትታሰር ያኔ የጮኛህን አባት መቀመጫ ጠቅ አድርገህ ነው። ያኔ ደግሞ እሷ በሆዷ ጽንስ ነበር። የዝና ደህና ልጅ ነው። ከዛሬዋ ቀን ጀምሮ መኪና የሌላቸው በእግራቸው የሚሄዱትን ሰዎች መንግስት ለሚረግጡት መሬት ግብር ሊያስከፍል መሆኑን አስታወቀ። ታዲያ እኔ ፋራ ነኝ እንዴ? ይህ 2018 ቶሎ እስካላለፈ ድረስ የምንሰማቸው ዜናዎች ለጆሮ ሰቅጣጭና ኢትዮጵያ ውስጥ እንዴት ሊፈጠሩ ቻሉ የሚያስብሉ ናቸው። የዛሬው ደግሞ ፍጹም ይለያል። በቤኒሻንጉል ጉሙዝ ክልል በአምባሲ ከተማ በተመሳሳይ ጾታ ጋብቻ መስርተው የተገኙ ሁለት ግለሰቦች በፖሊስ ቁጥጥር ስር ውለዋል። ታደለና ውጋውና በጸሎት እንየው የተባሉት እነዚህ ተጠርጣሪዎች በማህበረሰቡ ጥቆማ አማካኝነት ነው በፖሊስ ቁጥጥር ስር የዋሉት። ተጠርጣሪዎቹ የእምነት ቃላቸውን የሰጡ ሲሆን ፖሊስም የምርመራ ስራ መጀመሩንና በቀጣይ ምርመራ ውጤቱን ይፋ እንደሚያደርግ አስታውቋል። እናንተስ በዚህ ጉዳይ ላይ ምን ትላላችሁ? 2018 ላይ ያልሰማናቸው የግፍና የኃጢአት አይነቶችስ ይኖሩ ይሆን? መልካም ጊዜ። ዛሬ ደግሞ ታክሲ የለም። በእናት ነዳጅ ነው እኮ አለ እኮ። ለምን ታክሲዎች ሄዱ ደግሞ? በእናት ሴት ራሱ የለም። እንዲህ እንዳናወራቸው እንዳይደብረን ሴቶቻችንን ወሰዷቸው እንዳለ መኪና እየገዙ ወሰዷቸው። አዎ እንዳለ እንትን አለ እንዳለ ምንድነው? ይብላኝ ለእናንተ እንጂ እኔስ በመልኬ አንደኛዋ ቆንጆ ትገዛልኛለች መኪና። አባቴ ችግር አለ እንዴ? ዝም ብለህ ኪስኪሴን እያየኸኝ ነው። ምንድነው ኪስኪሴን ያየኛል? ዝም ብሎ ሌባ ነው መሰለኝ። ኧረ ያመጣኝ አይደለም። በእናትህ ዝም በል። እንዲህ እያላችሁ ነው። እኔ ምን በእናትህ ቀን ሙሉ ስለተለፈለፍኩ ደከመኝ። ዋስጠይስ በእናትህ በሽታ አለብኝ አባቴ። የሚተላለፍ ስናፕ ድራገን የተባለ በሽታ አለብኝ። ይቅርብህ እና መልኬ ስተይ ነበረው መልክ አፈር ሊበላው ነው። ምን ሆነ ነው? አንተ እብድ ነው እንዴ? የለኝም እናቴ ትሙት የለኝም። አንተ ወላሂ ባዶ ነው የለኝም። ዳኑ ሁለቱን ላታወራ አይታከኝ ነበር እኮ አባቴ ግን አይታከኝ። የት ሄዳ ነው? በእናትህ አሁን ሁለቱን ላታወራ? እዚህ ነው። ኧረ አወራለሁ እዚህ ነው። ኧረ ዳኑ
ዳሩ የት ሄዳሉ? አይተከኛል አይቻለሁ አይተከኝ ነበር። እናንተ ካሽ ጨረስኩ መሰለኝ። ሰጥቶት ምን ማለት ነው እንዴ? ከሌለክ የለኝም አትልም? ጀመር ወንድ ልጅ አይደለ እንዴ? እንዴት ነው ካሽ ምን? ኧረ እንዴ ሲጀምር ምን ሆነሽ አንቺ? ዝም በይ እስኪ እንዴ! ወንድ ልጅ አይደለ? ወንድ ልጅ ብቻ ወጪ ያወጣ ያለ ማን ነው አንቺ? እንዴ ለምን አንቺ አከፊል እንዴ? ይሄን እኮ አዝናንቶ አብልቶ አጠጥቶ ነው ያመጣሽ እና ኪሱን ስታጥቢ ውለሽ ታዲያ ብር ላይ ጎሎ ነው እንዴ? ወንድ ልጅ አይደለ እንዴ? ምናምን አንተ ራሱ ከነዚህ ጋር እንዴት ትውላለህ ወንድሜ? ምን ሆነ ነው አዝናናችሁ እንዴ? እነ ትሪሞ ልጅ እኮ ናቸው እኮ እነዚህ። አንተ ጠፍተው ነው እንዴ? ያሳውቃሉ እኮ እነዚህ እኮ እነን ብለው እኮ ናቸው እኮ። እናሻግሬ ወንዙ ነው የሚላቸው እኮ እንዴ። እዚህ ችግር የለውም። የዛሬን ትራንስፈር አድርግ አንተ ደግሞ በቃ ትራንስፈር አድርግና ወረድ። ከእንደዚህ አይነት ሰው ጋር አትዋል አንተ። ትራንስፈር አድርግ እስቲ። ፈገግ በይ ፈገግ። እና እስቲ እንቺ ወይ አንቺ አንሻት አይሻል ያጅ እስገት ምን አይዚቺ ፈገግ በይ አይደል? ዛሬ የምገኘው ከጡጋ ልጅ ጋር ነው። የጡጋ ልጅ ማለት እኛ ሰፈር በጣም ሀብታሙ ሰውዬ የእሳቸው ልጅ ነው። እሱ በሱ ተፈትና ያልወደቀች ሴት የለችም። ስለሆነ እኔም ዛሬ የ5 ዓመት ፍቅረኛዬን እፈትናታለሁ። እንደማትወድቅ እርግጠኛ ነኝ፣ ግን ከትዳር በፊት ቢያንስ አንድ ጊዜ መፈተን አለብኝ ብዬ ስለማመንኩ ነው። ደውላት እየጠራ። ሰላም ጤና ይስጥልኝ፣ የጡጋ ልጅ ነኝ። ወይኔ ከየት ተገኘው? ለቁም ነገር ትዳር ፈልጌሽ ነበረ። ኤልያስ የሚባለው ይሄ ቂጥቂጥ ስራሽ የሚከራከረው ይሄ እግርግርሽ ስራ ያለው ማን ነው? ምንድነው ግንኙነታችሁ? ማን ነው ኤልያስ? ሲጀምር ይፈጽዋለሁ። ይሄ አብሮሽ የሚከራከረው ምንድነው? ግልጽ የሆነ ግንኙነታችሁን ንገሪኝ እስቲ። እኔ ለሞራሉ ብዬ ነው እንጂ አብሬ የሆንኩት ነኝ አይደለም። አላውቀውም እንጂ ግንኙነት የላችሁም? ቆይ አላውቀውም። እየሰማሁሽ ነው። እሺ እየሰማሁ ከጎኑ ሆኜ ነው ፕራንክ እያደረኩ እንኳን ሰማ። አንቺ ክብር የለሽም እንዴ? ለኔ እንዴት አንቺ በኔ እርጥብ እንዳማረብሽማ እንዳረሽ የክፉ ቀንሽ ነኝ። ሂጅ ሴታ ሴት መጣሁልሽ። ቤት ነሻ? መጣሁልሽ። ቁጭ ብለን እናወራለን። ስልኩ ሰው ዝጋው ቃል የኔ ቆንጆ ምን ትወደኛለሽ? ተነደስ ነው ትወደኛለሽ? አውቃለሁ። ተነደስ ነው ቁረጧ። ሰሞኑን ናቲ ባርበር ሾፕ ላይ እየተሰሩ ያሉ ፕራንኮችን አይታችኋል። እኔ እሱም በሆን ግን ምን ሀፕ እንደሚያደርግ ላሳያችሁ። ካፌ ቁጭ ብያለሁ ከፍቅረኛዬ ጋር። ከዚህ ይመጣልና አንዱ እንደዚህ ይዘኛል። አተጀን ከላይ ላይ አንሳ አላነሳም። እንደዚህ ይዞና ሚሴን እንጂ ካፌ ይላታል። ለምን ትለኝ ደም ይፈናጠርብሻል በቦክስ ለዋል። ከዛ በዲክ ብዬ እንደዛ ጥይት ይደቀንብኛል አልኳል። ማን ነው ብዬ ስዞር እሷ ናት። እንዴት እኔ ላይ ጥይት ትደቀኛለች? ይቅርታ ምንም ላደርጋችሁ እናንተ አፈቅርሃለሁ ግን በቃ ለታኩሰው እጇን ጥይቷን ፈታፈታ አድርጌ እንደዚህ ይዛት ልመታት እኮ አይትለኝ። ማክሷን ሁልክ ታደርገው የሌላ ሀገር ሰላይ ናት። ምን ማለት ነው? እንዴ መጣሽ አንቺ ከዚህ ጃንቃታል። ማን ይላክ ይስላ አዶና አይትለኝ አዶና የኔ ወንድም ኳል አራት ስል ዞር ስል አዶና እንደዚህ ቆም። ከዛ አዶና እንዴት ነው እኔ እኮ ጓደኛ ነኝ እንዴት ነው እንደዚህ ታውቃለህ? ያሉብኝን ኃላፊነቶች ይቅርታ ወንድሜ ለገንዘብ ምን ማለት ገንዘብ ታውቃለህ? ነፃነት አለችኝ በዚህ ዲቻ ወይስ የቤት ኪራይ አለ እነዛን መፈልግ አለብኝ። ለዛም ነው ዩቲዩብ እየሰራሁ ነው። በቃ ይቅርታም አይሆንም እንጣላም ነው። ከዚህ ጭስ ባርገ ማለት በላይ በታችሁ ሁለታችን ታክሩ ከዚህ ሁለታችን እንደማና ነው ቃል ከዛ ይቅርታ ይለኛል። ችግር የለውም ወንድሜ እጅ ላይ ተይዘ በደክሰ ሙሉ ካፌውኛል ይነስ ከዛ አዶና በቃ መሸነፋችን ነው መሞታችን ነው። እኔ መቼ ማለት ነው ለምን ዲቻ ወይስ አሉ ዲቻ ወይስ ሶስት እኮ አለ ያለ ይመጣል። ከዛ ሞቲቬት ነው ፋይት አዲስ ባል ጠረጴዛው ካፌው ምናምን ትርምስምስ ጠረጴዛና ዲቻ ወይስ አሊና አዶና ከመጨረሻ እንሸንፋቸዋል። ሁሉም ይሞታሉ፣ እኛ ብቻ እንቆማለን። ከዛ አዶና ወንድሜ እወድሃለሁ እኔም እወድሃለሁ ናትዬ አይ ላቭ ዩ ሰውን እወድሃለሁ እኔም እወድሃለሁ። ከዛ ሁላችን እጅ ለእጅ ተያይዘን አንድ ላይ ጓደኝነት እስከ ዘላለም ድረስ ይቀጥላል። ተያይዘን ወደ ገነት። አንድ ጫማ 12000 ና ሌላ አይላላ እኔ በ12000 12 ፍየር ለ6 ወር አልቀልብበትም። ወላሂ ሐራም ነው። አራምዛ ስልኩን አንሳው በእናትክ። ወይኔ ጉዴ! ይሄኔ እኮ አንዱን ሆሪያ ብሎ አናቱ ለሁለት ተርክኮት ነው የሚሆነው። አራንሳው ናሊላ ሐምዛ የዩኒቨርሲቲ የክፉ ቀን ምን ነው ሆሪያ ፒያሳ ሲፈርስ አንተ ላይ ነው እንደተራገፈው። ናሊላ በአገር ስፖርት ቤት የለም። ታሪኩ ብዙ ነው። ና ቤት ገብተን እናወራለን። ቤት የት ነው? ያው እዚች ላይ 12ኛ ላይ ነው።
ናይላ ኢላላ ወሪያ 12 ግመል ተደራርበው እኮ ነው የሚመስለው እንዴ። እዛ እስኪደርስ ረፍት ያስፈልጋል ወንድሜ። እና እሺ ቡና እንጠጣ። ዲሮ እንሂድ። ግቢ እያለንም እኮ እንደዚህ ነበር። የእንድሪስ ልጅ ሐምዛ ለውጥ እምቢ ብሎ መስሎ ነው። አንተ ግን እኔ ከውፍረትና ከቦርጭ ውጭ ምን አለኝ ብለህ ነው? አንተ ይልቅ ወለድክ እንዴ? 5 አንተ በርትታል፣ እንቅልፍም የለ። ታጋይ ነው ወንድሜ፣ እውነትም የጅጅጋ ሰው ታጋይ ነው። ስማ ከግቢ እንደወጣን ስራ አግኝተህ ነበር አይደል? ሆሪያ ተውኩት። አላህ ይመስገን ግመልና ፍየልን የፈጠረ። አዲስ አበባ እንዲመጣ ኦጋዴንና ጅጅጋን እኮ አታምናቸውም ነበር። አቦ ዳኒ ሃይ ኡሚና አመማት። እናት ምን ሆኑ? ኡፋ ዳኒ ሁሉም ቀላል ነበር፣ ግን በኡሚ መጣ። ከግቢ ከወጣን በኋላ የየራሳችን የህይወት ፈተና አረሳሳን አይደል? አይዞ እናት ይድናሉ፣ እግዚአብሔር አለ። አልሐምዱሊላህ ብቻ ደህና ትሆናለች። እሺ ፌስ ኦፍ አድርጉልን። መታየት ብቻ፣ ንክኪ አንፈልግም፣ መታየት ብቻ። ይሄ የት ነው ወንድሜ? ቦንጋ ደረስኩ። ተመስገን ፈጣሪ። እኔ ከመምጣቴ በፊት የሀብታም ልጆች ብር ሲጠይቁ ወይ ያልኩን ሳንቲም አዘጋጀልኝ። ለጓደኛ ልደት በቃ ቼክ ጽፍልሃለሁ፣ ችግር የለውም። ምንድን ነው ለጓደኛ ልደት መሄድ? እዛ ባንክ መሄድ አልፈልግም። እየተጋፉ ነው፣ ይሸታል። እንዴት ቼክ ለምን ወለድከኝ? ትንሽ ስራ በዝቶብኝ ነው ቤቢ፣ ተረጋጋ። እኔ በቃ ማለት እኔ ጠርታዬ ነው ጆሮዬ ነው። ምንድን ነው እንደዚህ አድርጓ? ምንድን ነው አድርገው? ምንድን ነው አይደለም፣ ትንሽ ገንዘብ ፈልጌ ነበር። አዋጡታ ብለን ትምህርት ቤት ፈርስት ኔሻችን ታሞ የእሱን ልናስ ምናችን ታሞ አስተማሪ። ስለዚህ የሚያስፈልግ ነገር ትንሽ ገንዘብ። ምን ገንዘብ? እኔም መጨረሻ ላይ ምንድን ነው ያለው? እኔም ምን ያለው? አብዛኞቹ የኢትዮጵያ አባቶች ደግሞ እንዲህ ናቸው። በቃ የኔ አባት ራሱ እንዲህ ነው። በቃ የሚያለምጥብኝ ብር ስጠይቀው ጊዜ ማለት ነው። ስማኝ በግ ገሽቶት የመጣና የለፋ አንድ አይደለም። ቻው ያራዳሪ ጦልጎኝ ወጣ። በቃ ማለት አይደለም። ይሄ ምንድነው ነው ማለት ነው? ያላችሁ እንዴ? እኔ እንደዚህ አልጠበቅኩትም ነበር። ያው ከሶስት ወር በላይ ነው ትሬኒንግ ያደረገው ለዚህ ጌም።